የዮሐንስ ወንጌል ምዕራፍ 15 ከቁጥር 4 እስከ 12 ጌታችን ኢየሱስ እውነተኛ የወይን ሐረግ ስለመሆኑ በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ካልኖረ ብቻውን ሊያፈራ እንደማይችል እናንተም እንዲሁ በእኔ ካልኖራችሁ ፍሬ ማፍራት አትችሉም። እኔ የወይን ግንድ ነኝ፣ ቅርንጫፎቹ እናንተ ናችሁ። በእኔ የሚኖር እኔም በእርሱ ብዙ ፍሬ የሚያፈራ እርሱ ነው። ያለ እኔ ምንም ማድረግ አትችሉምና። በእኔ የማይኖር ቢኖር እንደ ደረቅ ቅርንጫፍ ወደ ውጭ ይጥሉታል፣ ሰብስበውም በእሳት ያቃጥሉታል። በእኔ ብትኖሩ ቃሌ በእናንተ ቢኖር የምትሹትን ሁሉ ትለምናላችሁ ይደረግላችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እንዲሁ ወደድኳችሁ፣ በፍቅሬ ኑሩ። የምትወዱኝ ብትሆኑ ትእዛዜን ጠብቁ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ ይኖር ዘንድ ደስታችሁም ፍጹም ይሆን ዘንድ ይህንን ነገርኳችሁ። እኔ እንደወደድኳችሁ እርስ በእርሳችሁ እንድትዋደዱ የእኔ ትእዛዝ ይህች ናት። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በእኔ ኑሩ ይላል። ከእርሱ ጋር እና ከቃሉ ጋር ስንኖር ፍሬ እናፈራለን፣ ሰላምና ደስታ እናገኛለን። ከእግዚአብሔር ጋር ቀርበን እንኑር። ጌታ ሆይ ካንተ ጋር እንድንኖር እርዳን። አሜን።